እዚህ ቦታ ላይ የነበረው 5 ቤቶች ብቻ ነበሩ። 5 ቤት አንስተን 70 አባወራዎች መኖሪያ ቤት እንዲያገኙ ማድረግ መቻል የቦታ አጠቃቀም እይታችን መቀየሩ ይሄ የእይታ ያስተሳሰብ መቀየርን እንደገና ደግሞ ቦታን በትክክል ኢፊሸንት በሆነ ወይም ደግሞ ብቁ በሆነ ሁኔታ የመጠቀምን እሳቤ ተከተለ ነው። በመሬት ሰው ይጣላል። ጎረቤት ለጎረቤት እቺኛዋ ወደኔ ቤት ነው ያለችው አትጠግኝ እዚህ ጋር ነኝ የማበስለው እዚህ ጋር ነኝ የምቀመጠው የሚሉ ብዙ ጉዳዮች በመልካም አስተዳደር ተገፋን የሚሉ ጥያቄዎች እኛ ጋር ሲመጡ እጅግ በጣም እንደነቃለን። እዚያቺ ቦታ ለሁለታቸውም ምትሆን አይደለች እውነቱን ለመናገር ነገር ግን ከእጦት አስተሳሰብ የመውጣት ትልቅ ሽግግር ያስፈልገናልና የ5 የ6 የ7 ሰው የነበረውን የ100 ሰው የ70 ሰው የማድረግ መርህን የተከተልነው ከተማችን ተበቃናለች ለሁላችንም ተበቃለች እንደምትበቃና አርገን ተሳስበን ካስተዳደርናት ተሳስበን ከተጠቀምንባት ተሳስበን ከኖርንባት መበተሳሰብ ላይ ፍቅር ከተጨመረ በጣም በቂ ቦታ ነው ያለን መስራት ማልማት አሁንም ወደፊትም ማልማት ነው እንድናለማ እንድንንከባከብ እንድንጠቀምበት ደግሞ ፈጣሪን የሰጠን አይደለ ስለዚህ በዚህ መርህ ከተመራን አሁንም ገና ብዙዎች ከተማችን ነዋሪዎችን መድረስ ይገባናል ለዛ ደግሞ ልበቀና ባለሀብቶች አሉ ይሄንንም መሬቱንና አንዳንድ ግብአቶችን ካልሆነ በስተቀር ሌላውን የከተማችንን ባለሀብቶች ከኛ ጋር ስራ የሚሰሩትን አስተባብረን የሰራ ነው ለነሱም ትልቅ ምስጋና ይገባቸዋል